እኮ ቄስስን አብይልም ላይ እየተዘመተ ነው ጀዋር ነው ከኋላ እንደዛ የሚያደርገው ምናምን ምክንያቱም ሞራላቸውን ለማሰበርና ኤጀንሲ ካፓሲቲውን ለማሳነስ ሆነ ተብሎ የሚደረግ እንጂ ቄስ በላይም ሆኑ አብሯቸው ያሉ ሰዎች በቸርች ውስጥ ያለውን ጉዳይ እነሱን የሚመለከት ነው ከኔ ጋር ብዙ የሚያያይዘው ነገር የለም ግን አላማው የፖለቲካ ጥላሻን ለመቀባት የሚደረግ ኦፍ ኮርስ ሙስሊም ከመሆነ አንፃር ይሄ የክርስቲያኑ ጥያቄ አይደለም የሙስሊሙ ነው ለማስመሰል የሚያደርጉት አይነት ወሬ እንጂ ከኔ ጋር እንደሌለው እነሱ ሙሉ የሚያውቁ ጉዳይ ነው መልካም በዚህ አጋጣሚ የጠቅላይ ሚኒስትር አብይ አህመድን ካነሳ አይቀር መንግስት በአሁኑ ሰዓት ጀዋር ነው ጠቅላይ ሚኒስትር ጀዋር እስከማለትም ይደርሳሉና ከመንግስት ስልጣን ጋር የሚያገናኝ ነገር አለ እንዴ ውሸታቸውን ነው ያውቃሉ ይሄ የለመዱበት ቤዚካሊ አላማቸው እኛን ማጋጨት ነው በዚህ አመራሩ በኦሮሞ ፍለፊት ያለን ሶስት ሰዎች ነን አብይ አለ ለማ አለ እኔ አለን የኛ ሶስታችን አብሮ መስራት በጣም ያስፈራቸዋል ማጋጨት ይፈልጋሉ ከዚህ ሄደ ደግሞ ተሳክቶላቸዋል በተለይ 75ቱ ሪቮሉሽን ንጉሱን ባወረደው ላይ ዶክተር ሰናይ ልኬ ኃይሌ ፊዳና ባሮ ነበሩ የነኚህ ሶስቱን ማጋጨት እንደ ትልቅ አላማ በመያዝ አጋጯቸው ሰናይ ልኬ ተበላ ቀጥሎ ኃይሌ ተበላ ቀጥሎ ባሮ ተበላ የኦሮሞ ትግል ወደ ኋላ ተመለሰ ሲምፕል ዴጃቡ ነው አሁን ምቹዋን መስራት የማይንድ ጌም ነው መጫወት የሚፈልጉት አብይን አንደርማይን ለማድረግ ነው አብይ የኦሮሞ መሪ ነው የኢትዮጵያ ጠቅላይ ሚኒስትር ነው እኔ እንደ አንድ አክቲቪስት እና አንድ ኢንተሌክቹዋል እሱንም ተቻዋለው አስፈላጊ ሲሆን ህዝባችንን እናንቀሳቀሳለን የለውጡ መሪ እሱ ነው እሱን ግን ሞራሉን ለመስበርና ወደ ቁጭት ውስጥ ለማስገባት በሌና በሱ መካከል ቴንሽን ለመፍጠር በነገራችን ላይ የዛሬ ወር አካባቢ ለማና አብይ እንዲ ሊደራረጉ ነው ለማ እንደዛ ሆነ ሲሉ ነበር ያለሳ ካላቸው ሲሉ አንድ ፎቶ ላይ ተያለ ሲታይ ጸጥ አለባቸው ማለት ነው አሁንም ይፈልጉት እንደምንም ብለው አብይ ለማ ጀዋር የሚባሉ ግለሰቦች ከተቻለ እርስ በርሳቸው እንዲጨራረሱና እንዲጠፋፉ ከዚህ አላማ ነው የነሱ ጉዳይ ከአብይም አይደለም ከጀዋርም አይደለም ከለማም አይደለም ከኦሮሞ ህዝብ ጋር ነው የኦሮሞ ህዝብ ትግል ወደፊት ፍለፊት የሚታዩትን ግለሰቦች ማጥፋት የታወቀ ስትራቴጂያቸው ነው በ1970ዎቹ ወደ ኋላ አልመለሰና ኃይሌ ፊዳ ለኢትዮጵያ ህዝብ ከፍተኛ ብራይት የሆነ ማአት ሐሳቦችን ያፈለቀ ለውጥ ያመጣ ሰው ነበር በይሶርሱ የሚመራው ድርጅት የብሔር ድርጅት ነበር ፊዲስት አሉት ኃይሌም አላሉትም ፊዲስት ኦሮሞ ድርጅት ለማለት ዘመቱበት መጨረሻ ላይ ያስገደሉት ባሮም በዛው መልኩ እና አሁን የሚፈልጉት ቢመቻቸው ለነሱ ሰርግና ምላሽ የሚሆነው እኔ አብይና ለማ ብንጠላላና ብንጠፋፋ በቃ ሰላታቸው ደረሰ ያ ግን አይሆንም ምክንያቱም ከታሪክ ለምደናል እነሱ እንደሚያስቡት ዝም ብሎ ጅሎችም አይደለንም ምናቃቸው ብዙ ነገሮች አሉ ከዚህ አንፃር አብይ የኢትዮጵያ ጠቅላይ ሚኒስትር ነው ይሄን ሀገር እንደሚመራ ሰው ኃላፊነት አለበት እኔ የኦሮሞ አክቲቪስት እንደሆነ መንግስት የኦሮሞን ህዝብ ጥቅምና ፍላጎት እንዲያሟላ ጫና አደርጋለሁ አብይም ሆነ ድፋባቸውም ሆነ ገመዳም ሆነ ማንንም እዛ ይቀመጥ ጫና እናደርጋለን ያን ጫና በሚመጋገብና ለውጡን በማያዳቅ መልኩ እናደርጋለን ይሄንን የማይፈልጉ ሰዎች ግን ሊያጋጩን የሚያደርጉት ሙከራ ነው በእነሱ አመለካከት little mind game ህፃንን መስላችኋል እንታቃለ አንዱ እዚህ ሀገር ለኛ አድቫንቴጅ ምን እንደሆነ ታቃለ ኦሮሞ ያላቸው ንቀት the amount of disregard they have for us በቃ ኦሮሞ ይሄ አንድ በዚህ ሀገር ውስጥ የመጣ ነገር ኦሮሞ የዋህ ነው ዝም ብለ እንዲያሉ ብትለው ተነስቶ ይፋጃል ኖ ከጠላቶቻችንም ብዙ ተምረናል ከዓለምም ብዙ ተምረናል ከራሳችን መሪዎች ሰተተን ብዙ ነገር ተምረናል እንደዛ አይነት ነገር አይደገምም በጣም እናመሰግናለን ተመልካቾቻችን ከኦኤምኤን ዋና ስራ አስኪያጅ ጀዋር መሐመድ ጋር ነው ቆይታ ያደረግን ያለነው ወደ መጨረሻው ከመምጣታችን በፊት በተለይ በ2012 መጪው ኦሮሞቹ ስልጣን ይዘዋል ሀገር ሊቀራመቱ ነው ሊያፈናቅሉን ነው ዶሚኔሽን ሊያመጡ ነው ስለዚህ ነው ዘረኛ ሆኑ ማለት ነው ስለዚህ ዘረኝነት is just a new word for ጠባብነት they are using የኦሮሞን ህዝብ ለማሸማቀቅ ለማዳከም ያ ብቻ አይደለም አሁን እየተፈራ ያለው ምንድነው የፖለቲካ ስልጣኑ መለዋወጥ ከዚህ በፊት የነበረውን አንፌር የሆነ የንብረት ማካበት የተለያዩ የበላይነቶችን ኢኳሊቲ ለኦሮሞ ብቻ አይደለም ፓወር ወደ ሳውዝ ሽፍት ስላደረገ የሌላው የጭቁኑ ህዝብ መነሳት በንብረትም በተለያየ መልኩ የበላይነቱን የያዘውን ቡድን ይጎዳል ብሎ ስለታሰበ
ያንን ለማሸማቀቅ የኦሮሞን ታጋዮች የኦሮሞን አመራር ለማሸማቀቅ ሲባል ነው ዘረኝነት የሚለው ነገር እየመጣ ያለው እንጂ ኢትዮጵያ ዘርም የለም ኦሮሞ ዘረኛ ሊሆን አይችልም ምክንያቱም ጭቁን የነበረ ህዝብ ነው ለመብቱ ሲታገል የነበረ ነው ዛሬም ቢሆን እያደረገ ያለው በኢትዮጵያ ውስጥ እኩልነት ፍትህ እንዲሰፍን እያደረገ ነው እኩልነትን ፍትህን መጠየቅ ዘረኝነት ሊሆን አይችልም ለዲሞክራሲ መታገል ማለት ነውና ቃሉን የሚጠቀሙት ለዚህ ነው የሚገርመው ግን የመንግስት ተቋማት ሳይቀሩ በራሳቸው ላይ ጎል ሲያስገቡ ነው ኢቭን አንዳንዶቹ የኛ አመራሮች ራሱ ኮንሰፕቱን ካለመረዳት ቃል ዝም ብሎ አይወረወርም ትላንትና በደርግ ጊዜ በኃይለሥላሴ ጊዜም አሁን በነመለስ ዘመንም ጠባብ እየተባሉ ትላንት ወደ ማዕከላዊ ስናይ ነበር እዛ ሲሰቃዩ የነበሩ ጥፍራቸው ሲነቀል ሲኮላሹ የነበሩ ልጆች ጠባብ እየተባሉ ነው ችግር ሲደርስባቸው የነበረው አሁን ጠባብነት አልሰራ ስትል በዘረኝነት በአዲሱ መልኩ ሊዘምቱብን እየዘጋጁ ነው አይሳካላቸውም ስለዚህ በተቃራኒ ወደ ራሳቸው አዙሮ ቢያዩት ነው የሚሻለው የኛ ይሻላል ወይ ደግሞ እኛ የጀመርነው እኛ ያመጣነው የሚለውን ትርክት የሚያራምዱ ወደ ማን ያለበት ነው መሰለህ የጋው ነው እኛ የኛን ቋንቋ ተናገሩ እናንተ አገር ሄደን እናስተዳድር የእናንተ ንብረት እንዝረፍ እኛ ከናንተ እንበልጣለን ብለን አናቀው ከማንንም ሰው እንበልጣለን ብለን አናቀው from day one ከነታደሰ ብሩ ዘመን ጀምሮ የኛ ሰው መማር አለበት በቄው ላይ ፈጣሪ በሰጠው ንብረት ላይ ባለቤት ሆኖ ሰርቶ መኖር አለበት ራሱ በራሱ ምድር ላይ አርሶ ቆፍሮ እርቦና ስሶ እየከፈለ መቀጠል የለበትም የኛ ቋንቋ ፈጣሪ የሰጠን ቋንቋ ለመማሪያ ለመስሪያ በቂ ነው እንማርበት ነው ያለው አንድም ቀን የኔን ቋንቋ ተማሩልኝ አላለም አንድም ቀን የናንተ መሬት ለቀራመትና ገብሩኝ አላለም ዛሬም ቢሆን እያለ አይደለም ይሄ ዘረኝነት ሊሆን አይችልም ዘረኝነት የሚሆነው እኔ ካንተ በልጣለሁ ስለዚህ የኔን ሃይማኖት ተቀበል የኔን ቋንቋ ተቀበል የኔን ያንተ መሬት ስጠኝና ቁጭ ብለህ እኔን ቀልብ ያ ዘረኝነት ነው ያንን ማለት ከጀመርን ዘረኛ እንሆናለን ያን እስካላለን ድረስ ግን ዘረኛ የሚሆነው የራሱን በሰው ላይ መጫን የሚፈልግ ያንተን እየዘረፈ ራሱ ሀብታም ይሆነ ራሱ የካበተ ሌላውን በድህነት ውስጥ ማቆየት የሚፈልገው ነው መልካም ወደ ሰሞኑ ጉዳይ ደግሞ እንምጣና በተለይ በጣም አነጋጋሪ ሆነ ያለው ከኦርቶዶክስ ተዋህዶ ሃይማኖት ጋር የተያያዘ ነው የኦሮሚያ ቤተ